ይህ ሰው ሚሊዮነር ነው፣ ነገር ግን የተሰበረ ስልክ ይጠቀማል። ሰላም ውድ ቻናሌ ቤተሰቦች፣ ዛሬ ስለ ሳዲዮ ማኔ የህይወት ታሪክ እንነጋገራለን። ሳዲዮ ማኔ ባምቡ የምትባል ከተማ ውስጥ ሴኔጋል ተወለደ። በጣም ድሃ ከሚባል ቤተሰቦች መካከል ነው የተወለደው። ነገር ግን እግር ኳስን በጣም አጥብቆ ይወድ ነበር። እዛም አካባቢ ያሉ ሰዎችም ኳስ አትችልም ብለው ይስቁበትም ነበር። ሳዲዮ ማኔ ግን ተስፋ አልቆረጠም። ወደ ፈረንሳይ አመራ። እዛም ቤተሰቡን ሁሉ ነገሩን ትቶ ፈረንሳይ አመራ። እናቱ እንኳን እስከማታውቅ ድረስ ወደዛ ሄደ። እዛም እግር ኳስን መጫወት ቀጠለ። የቀን ስራ እየሰራ እግር ኳስን የሚጫወት ነበር። ከዛም ይህንን ነገር ካደረገ በኋላ ብዙ እግር ኳስ ውጤቶች መምጣት ሲጀምር የጀርመን ክለቦች እናስፈርም ጥያቄ መጣለት። ወደዛም አመራ። እዛም ካለ በኋላ ወደ እንግሊዙ ሳውዛምተን መጣ። በእንግሊዙ ሳውዛምተንም ብቃቱን ማሳየት ቀጠለ። ያንን ያየውን ብቃቱን ያየው የኤርገን ክሎፕ ደግሞ ወደ ሊቨርፑል አስፈረመው። እዛም ደማቁን ታሪክ ማሳየት ቀጠለ። እስከ አፍሪካ ሀገሮች ብዙ ስኬቶችን በፕሪሚየር ሊግ በሻምፒዮንስ ሊግን አመጣ። እናም ሕያው ኮከብ ሆነ ማለት ነው። ሰናይ